አላህ ዘንድ ደግሞ ስትደርሱ ወላሂ በየላይኩ በየኮመንቱ ወረበል ዒዘቲ ወልጀላል ትጠየቃላችሁ። ሁላችሁ እንጠየቃለን። ሁላችንም እርግጠኛ ነው በዚህ ማለት ነው። እነሱም ባበረታታን ቁጥር ሼር ባደረግንላቸው ቁጥር ስድብ እንኳ ቢሆን ኮመንት ባደረግን ቁጥር ላይክ ባደረግን ቁጥር ምንም ነገር ተፋዑል ባደረግን ቁጥር አላህ ፊት ስንቀርብ እንጠየቅበታለን በእርግጠኝነት። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ እኮ አንድ ግለሰብ የሆነችን ቃል እንደ ቀልድ ተናግሮ በዚያ ቃል ጀሃነም ይገባል፣ ጀሃነም ውስጥ ይወረወራል አሉ። የሆነ ሰው ደግሞ የሆነ መልካም ቃል እንደ ቀልድ ይናገራትና ላ ዩልቂ ለሃ ባለን ሳያስብበት ዝም ብሎ ይናገራል። በዚያ ዝም ብሎ በተናገራት ቀለል አድርጎ በተናገራት ነገር ትልቅ የጀነትን ምንዳ ይወርሳል አሉ። ቲክቶክ ላይ የማየው ነገር ያ ነው። ፖስት የሚያደርጉትን ነገር ሼር ማድረጉ፣ ሪአክት ማድረጉ፣ ኮመንት መስጠቱ። አላህን አትፈሩም ብሎ ኮመንት ምን አገባህ አንተን? ኮመንቱን ጥለህ ቪዲዮውን ጥለህ ውጣ። ኮመንት ማድረግ አይደለም ብሎክ ማድረግ ነው፣ ሪፖርት ማድረግ ነው። خلاص ሪፖርት እና ብሎክ ያደረጋችሁ መውጣት። ከባለጌ ጋር መዋል ባለጌ ያደርጋል። ስርዓት አልባ ሰው ጋር መዋልም ስርዓት አልባ ያደርጋል። ባለጌም ባለጌ ነህ ካላሉት ደግሞ መልካም ሰው አድርጎ አሁን ላይ እነኚህ ብልግናን የሚያስተምሩት ሰዎች ፎሎወራቸው እየበዛ ሲመጣ መልካም ሰው አድርገው ራሳቸውን እየቆጠሩ ነው ያሉት።